ያላችሁበት የከበረ ሰላምታዬ ይድረሳችሁ። በህልም ሽማግሌ ለጋብቻ ወደ ቤተሰቦቻችሁ ተልኮ ካያችሁ ውሳኔ መስጠት ያለባችሁ ነገር ያጋጥማችኋል። የዱር እንስሳ ጉዳት ሊያደርስባችሁ እያለ ካለማችሁ አሁን ባላችሁበት ሁኔታ ከቁጥጥር ውጭ የሆነ ስሜት እየተሰማችሁ መሆኑን አመላካች ነው። ከእንስሳ ጋር በህልሙ ሲያወራ ያለመ በእርኩስ መንፈስ በጋኔል የተያዘን ሰው ያመለክታል። በህልም ምንም ልትቆጣጠሩት ያቃታችሁ እንስሳ ማየት የዝሙት ምኞትና ሱስ ያለበትን ሰው ያመለክታል። በህልም ሕፃን ልጅ ሲያለቅስ ያለመ ህመም ያገኘዋል። ይህ ካልሆነም ትንሽ ተስፋ የሚያስቆርጥ ነገር ያጋጥመዋል። የህፃን ማቀፊያ ወይንም የህፃን ጋሪ ያለመ ወደ ህይወቱ አዲስ ነገር መምጣቱን ያመለክታል። በሌላ መልኩ ሲፈታ ደግሞ ስላልወለዱ የሚያሳስባቸውን ሰዎች ጠቋሚ ነው። ህፃን የፍየል ግልገል ያየ ዝቅተኝነት፣ ትንሽነት እና ራሱን መከላከል ያልቻለ ሰውን ያመለክታል። የህፃን ልጅ ልብስ በህልም ማየት አላሚው ወይም የታለመለት ሰው ከአሮጌው አስተሳሰቡ ወጥቶ ራሱን በአዲስ መልኩ መግለጽ እንዳለበትና ሰዓቱም ለለውጥ መንቀሳቀስ ያለበት መሆኑን ያስጠነቅቃል። በህልሙ የህፃን ልጅን ፎቶ ወይንም የራሱን የልጅነት ፎቶ እያየ ያለመ ያለፈ ጊዜ ትዝታውን ለመርሳት ፈቃደኛ እንዳልሆነ አመላካች ነው። ምናልባትም ያለፈውን መልካምና ጥሩ ጊዜን እያመለከ የሚኖርን ሰው ያመለክታል። በህልም የህፃን ምግብ ማየት መልካም ነገርን ወደ ስኬት ወደ ደስታ መሄድን ያመለክታል። በህልሙ ህፃን አሞራን ገና እየተፈለፈሉ ያየ ድህነትን፣ መለያየትን፣ ማጣትን ያመለክታል። በህልም ቤቢ ሻወር ወይንም የመውለጃዋ ጊዜ ለተቃረበ ሴት የሚደረግ ዝግጅት ድግስ ያለመ አዲስ ነገር ለመጀመር እድሉ በእጁ ያለን ሰው ያመለክታል። እናም አሁን ባለበት ሁኔታ ነገሮችን በተለየ መልኩ መስራት እንዳለበት ጠቋሚ ነው። በህልም እንስሳትን ሲያባርር፣ ሲገፋ ወይንም ሲጎዳ ያለመ አሁን ባለው ግንኙነት ወደ ችግር የሚገሰግስን ሰው ያመለክታል ወይንም ግንኙነቱ ወደ ችግር እየሄደ መሆኑን ጠቋሚ ነው። በህልም ሴትን የወንድ ሀፍረተ ስጋ ኖሯት ከታለመ በእውን ዓለም እርጉዝ ከሆነች ወንድ ልጅ ትወልዳለች። ከዚህም በተጨማሪ የሚወለደው ልጅ በጥሩ ስብዕና የሚያድግና የአስተዳደር ብቃትና ችሎታ ያለው ይሆናል። እናም ግን ይህቺ የወንድ ሀፍረተ ስጋ ኖሯት በህልም የታየችው አሁን እርጉዝ ካልሆነች ነገር ግን ወንድ ልጅ ካላት ከላይ የተዘረዘሩትን ነገሮች በልጁ ይሆናል። በህልሙ በግ ሲጋልበው ወይንም በግ ላዩ ላይ ተሰቅሎበት ያለመ ኃይል ያለውና ጠንካራ በሆነ ሰው ተገዥ ይሆናል። በቁጥጥር ስርም አድርጎ አቅመቢስ ያደርገዋል። ይህ ህልም ለአላሚው ማስጠንቀቂያ ነው። በህልም በሌባ ሲዘረፍ ያለመ ሐሜትን ከማባዛት ከመዝራት በጣም ጥንቃቄ ማድረግ አለበት ወይንም ሚስጥራችሁን ለሰው ከመንገር መቆጠብ አለባችሁ። ወይም ምቀኛ ጠላቶ ዝናውን ስሞን ሊያጠፋ ነውና በጣም ጥንቃቄ አድርጉ። በህልም ሌባ ማየት የርኩስ መንፈስ እንቅስቃሴን በእናንተ ዙሪያና በቤተሰባችሁ ዙሪያ መኖሩንና ዓላማውም ሰላማችሁን፣ እንቅልፋችሁን፣ ደስታችሁን እና ፍቅራችሁን ለማሳጣት ነው። ሌላው በህልም ሌባን ማየት በእውነተኛ ማንነት ማጣትን የሚፈራ ሰው አለመተማመንን ያለበትን ሰው ያመለክታል። በህልም ያልበሰለን ያልተጠበሰን እንቁላል ሲበላ ያለመ በፈጣሪም በሰውም የተወገዘን ሀብት እያገኘ ያለ ሰውን ጠቋሚ ነው። ነገር ግን የተጠበሰ የበሰለን እንቁላል ሲመገብ ያለመ ሀብትና ብልጽግናን በተገቢው መንገድ እያገኘ ያለን ሰው ጠቋሚ ነው። በህልም የእንቁላል ቅርፊት ሲበላ ያለመ ከሞተ ሰው ወይንም
ከተገደለ ሰው ውርስን ያገኛል። በሌላ መልኩ ሲፈታ ደግሞ ይህ የእንቁላል ቅርፊት ሲበላ የታየው ሰው አስከሬን የተቀበረበትን መቃብር በመቆፈር ሳጥንና ኮፌን የአስከሬን ልብስ የሚሰርቅን ሰው ጠቋሚ ነው። የተሰበረ መስኮት በህልም ማየት ይህ የሚያመለክተው በርኩስ መንፈስ በጠላት ሰላሙን ወይም ደስታውን የተሰረቀን ሰው ጠቋሚ ነው። በህልም ኃይለኛ እና የሚያጓራ የሚያገሳ ነፋስ ያለመ ከሩቅ አገር መልእክት ይሰማል። በህልም ልብሱን ነፋስ እያነሳበት እያውለበለበበት እየገለበበት ያለመ ህመም ያገኘዋል። በህልም ነፋስን ሲያባርር ያለመ ሞኝነትን፣ ዋጋ ቢስነትን፣ የእውቀት ማነስን ጠቋሚ ነው። በህልሙ ነፋስ ሲነፍስ ያለመ ለአዲስ ለውጥ የተነሳን ሰው ያመለክታል። ይህ እንደ ነፋሱ ደረጃና ጥንካሬ የለውጡ ደረጃም ይለያያል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ስለምትሆኑ እጅግ በጣም አመሰግናለሁ። ቻው